ለትውልድ ታትሞ የሚኖር ዘላለም በቻሃ ወረዳ ብቁና ተወዳዳሪ የሆኑ ተተኪ ስፖርተኞች ለማፍራት ትኩረት ተሰጥቶ እየተሰራ እንደሚገኝም ተገለጸ። ይህን የተገለጸው የወረዳ ወጣቶችና ስፖርት ጽሕፈት ቤት በወረዳው አዲስ ለተቋቋመው ሬድ ስታር የታዳጊዎች እግር ኳስ ፕሮጀክት የማበረታቻ የስፖርት ቁሳቁስ ድጋፍ ባደረገበት ወቅት ነው። እንደሚታወቀው ታዳጊዎች የነገው ስፖርት ዘርፍ የእድገቱ መሰረት በመሆናቸው ጽሕፈት ቤቱ ያደረገውን ይህ የቁሳቁስ ድጋፍ ታዳጊዎች ልምምዳቸውን በተሟላ መንገድና ያለምንም እንግልት እንዲያከናውኑ ከማስቻሉ ባሻገር ትልቅ የሞራል ስንቅ ይሆናቸዋል። ጸሎቴን ከሰራ ሕይወቴ እንዲቆራኝ ከጉራጌ ጋር ወጣቶች ትርፍ ጊዜያቸው በስፖርቱ በማሳለፍ ከማንኛውም ሱሶች እንዲጠነቀቁና ሀገር አክሪ ተጫዋቾች የሆኑ እንዲወጡ የወረዳው ጽሕፈት ቤት ከፕሮጀክቶች ጎን በመቆም ድጋፉ አጠናክሮ እንደሚቀጥልም ተገልጿል። የጽሕፈት ቤቱ ኃላፊ የሆኑት አቶ ደሳለኝ ፈታና የስፖርት ዘርፉ ኃላፊ አቶ ደሳለኝ ክፍሌ ቁሳቁሶች ባስረከቡበት ወቅት ምክረ ሀሳባቸውን እንዲህ እያሉ ይገልጻሉ። ሰባችሁ እግር ኳስ ብዙ ቦታ ላይ መድረስ ይችላል። እንደ ሀገራችን ደግሞ አዋጭ ቢዝነስ እየሆነ ሶዚህ አካባቢ ላይ ተስፋ አድርጋችሁ ከሱስ ርቃችሁ ስፖርተኛ ጨዋ ነው፣ ዲሲፕሊን ነው እና ያለን አሁን እኛ ልጆች ይዘን ስንሄድ ግብሬ አካባቢ ይዘነው የምንሄድና እዚህ አካባቢ ይዘነው የምንሄድ ደሳለኝ አውርቶታል። እግር ኳስ ላይ በተለይ የሚያስፈልገው ዲሲፕሊን ነው። ችሎታ ስላለን ብቻ የትም መድረስ እንደማንችል ማወቅ ያስፈልጋል፣ ሁላችንም ማለት ነው። ተናበን ተጋግዘን ትሬኒንግ በአግባቡ የምንሰራ ከሆነ ነገ ላይ ለቻሃም ለሌሎችም ሳይሆን የተሻለ ቦታ ለመድረስ ነው። በዛ መልክ እግር ኳስ ላይ ታርጌት አድርጋችሁ ስሩ። እኛ በምንችለው መጠን እንደ ተቋም ከጎናችሁ ሆነን መረጃው ሰብስበናል። ኦሬዲ ፎቶ ሰጥታችኋል። እንደ ፕሮጀክት ይዘነዋል። እኛም ከዛ ደግሞ ወንድሞቻችን አሉ እግር ኳስ ላይ በደንብ የሚያግዙ የሚችሉ ወንድሞቻችን አሉ። እነሱንም ኮሙኒኬት እያደረግን ከነሱ ጋር አብረን እንደምንሰራ በዚሁ ቃል ልገባላችሁ እወዳለሁኝ። ዛሬ ግን ስንመጣ አግኝተናቸው ፊት ለፊት እነማን ናቸው? አሰልጣኙ ከመስማት ነው የሚጀምረው። አሰልጣኝ የሚላችሁ ነገር ሰምታችሁ በስነ ስርዓት ያንን ተግባራዊ ካደረጋችሁ ነገ ላይ ጥሩ ቦታ ማደርሱበት ምክንያት የለም። እኛም እንደ ወረዳ እናንተን ድጋፍ እናርግ ስንል ባለሀብቶች አሉ፣ ሌሎች ሰዎች አሉ። እነሱን አስተባብረን ለእናንተ የሚጠቅም